በብሉይ ኪዳን ስለ ኢየሱስ ክርስቶስ የተነገረ የትንቢት ቃል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ እርሱ ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እግዚአብሔርም አብራምን አለው ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳየ ምድር ውጣ ታላቅም ሕዝብ አደርግሃለሁ እባርክሃለሁ ለበረከትም ሁን የሚባርክህንም እባርካለሁ የሚረግምህንም እረግማለሁ የምድር ነገዶችም ሁሉ በአንተ ይባረካሉ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ትንቢተ ሚክያስ ምዕራፍ 5 ቁጥር 2 አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብጽ ጠራሁት መዝሙረ ዳዊት ምዕራፍ 22 ቁጥር 1 አምላኬ አምላኬ ለምን ተውኸኝ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ መዝሙረ ዳዊት ምዕራፍ 22 ከቁጥር 16 እስከ 18 ብዙ ውሾች ከበውኛልና የክፋተኞችም ጉባኤ ያዘኝ እጆቼንና እግሮቼን ቸነከሩኝ አጥንቶቼ ሁሉ ተቆጠሩ እነርሱም አዩኝ ተመለከቱኝም ልብሶቼን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 የሰማነውን ነገር ማን አምኗል የእግዚአብሔር ክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነው በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው እርሱ ግን ስለመተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሣጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን
ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። እነዚህ ከላይ የሰማናቸው በብሉይ ኪዳን ስለ ኢየሱስ መወለድና መሞት የተተነበዩ ቃሎች ነበሩ። እነዚህ ትንቢቶች ተፈጽመው አልፈዋል። የእግዚአብሔር ቃል የእውነት ቃል ነው፣ ልንቀበለውና ልናምነው ይገባል። ጌታ ኢየሱስ በማቴዎስ 5:18 ላይ እንደዚህ አለ፣ እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላልና። እንዲሁም በማቴዎስ 24:35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለበትን ክፍል እናያለን። ስለዚህ ይህንን መልእክት ያደመጣችሁ ወንድሞቼና እህቶቼ በመጽሐፍ ቅዱስ ውስጥ ያሉ ብዙ የትንቢት ቃሎች ተፈጽመዋልና ዛሬም ለእርሱ የተጻፈ የትንቢትና የተስፋ ቃል እንደሚፈጸም እመኑ። ምክንያቱም ቃሌ አያልፍም ሰማይና ምድር ያልፋል ስላለ የተስፋና የትንቢት ቃሉን ይጠብቁ፣ ይፈጸማልና። አሜን። የዛሬው መልእክት ስላደመጡ እግዚአብሔር ይባርኮ እያልኩኝ ይህንን መልእክት ለወዳጅ ዘመዶ ማካፈሉን አይዘንጉ። ከኔም ጋር ቤተሰብ ካልሆኑ ሰብስክራይብ የሚለውን ቢጫኑ ዝምድናውን በደስታ አቀበላለሁ። ላይክ እና ኮሜንት ቢያስቀምጡልኝ ደግሞ ለነገው ስራዬ ብርታትን አገኛለሁ፣ ብርታት ይሆነኛል። በቀጣዩ ቪዲዮ ደግሞ እስከምንገናኝ ሰላምና ጤንነቱን እመኝልዎታለሁ። ሰላም ሁኑልኝ። እህታችሁ ኤልሳ ነኝ። ቻው።